የኢኮኖሚ በላይነት ለመያዝ ፍላጎት ያላቸው ኃይሎች፣ ቡድኖች አገር ተረካቢ ወጣቶችን በዘርና በጎጥ ውስጥ በመክተት አንድ ለአምስት በማደራጀት በገንዘብ በመደለል አገሪቱ እንድትከፋፈል ሕዝብ አንድ ብሎ አንድ እንዳይሆን ማድረጋቸው ትውልዱ የቀድሞ አያቶችን ታሪክ እንዳይከተል ሆኗል። ወጣቶች የታሪክ ባለዕዳ መሆናቸውን ተገንዝበው ለኢትዮጵያ አንድነት እንቅፋት የሚሆኑትን አጥብቆ መታገል እንዳለባቸው ይሰማኛል። ነገር ግን አብዛኛው የትውልዱ አካል አያቶች በሰሩት ስራ እየተኩራራ ከመፎከር ከመሸለል በስማቸው ከመዝፈን ያለፈ ከክልል ወጥቶ አንድ ኢትዮጵያ ማስቀጠል አልቻለም። በእኔ እምነት ትውልዱ የአያቶችን ቃል አለማክበር አጽማቸው እየረገመን እያዘነብን ሊሆን ይችላል የሚል እምነት አለ። አድዋ ሩቋ ያለ ምሰሶ የአልማዝ ጥግ ሰማይ ጠቀስ ጭጋግ ዳሰዋ አድዋ የዘራት ርስቶዋ የደም ትቢያ መቀነቷ ከሞት ከባርነት ስርየት በደም ነፃነት ስለት አበው የተሰዉብሽ ዕለት የሩቅ ትውልድ ጥርሷ የኢትዮጵያዊነት ምስክሯ ሎሬት ጸጋዬ ገብረመድኅን እንደጻፈው የአድዋ ድል ውጤትና ስለ አድዋ ምን ተባለ የሚለውን በጥቂቱ ላውሳችሁ። የሚገርመኝ ከኛ ድል ባለቤቶች በላይ አንዳንድ የውጭ ሀገር የታሪክ ተመራማሪዎች ለአድዋ ያላቸው ፍቅር ያስደምማል። ቀጥዬ የተወሰኑት ማስረጃ ልጥቀስ። የፈረንጆች ወይም የነጮች የጥቁር ሕዝብ የበላይነት ብለው ከሀያልነታቸው እያሳዩ ባለበት ጥቁሮችን ለዘመናት በቅኝ ግዛት በነበሩበት ዘመን ኢትዮጵያውያን በፋሽስት ጣሊያን ሰራዊት ላይ የተቀናጁት አንጸባራቂ ድል ነጮች በጥቁሮች መሸነፍ እንደሚችሉ ማረጋገጫ ሰጠ። የአድዋ ድል እንኳን በባርነት ቀንበር